ጀመናይ ስለ ዩቲዩብ አልጎሪዝም እንዲነግረኝ የጠየቁት ጥያቄ ነበረ። ይህም ጥያቄ የአብዛኛው ዩቲዩበር ጥያቄ ነው። ምን ይላል መሰላችሁ ጥያቄው? የዩቲዩብ አልጎሪዝም በአሁኑ ሰዓት እንዴት ነው የሚሰራው? ታዲያ ጥያቄ በደፈና አልነበረም። ማለት እንዴት እንደሚሰራ ብቻ አይደለም፣ ረቂቅ አሰራሩ ውስጥ ያለው የኮድ አሰራሩ ንገረኝ ብዬው ነው የጠየኩትና የሰጠኝ መልስ በጣም ገራሚና በጣም ጠቃሚ ነው። በዛሬ ቪዲዮ ማካፍላችሁ ይህንኑ መልስ ነው። የሰጠኝ 5 ነጥቦች ናቸው። እያንዳንዱ ነጥብ የዩቲዩብ አልጎሪዝም የሚያስረዳ ነጥብ ነው። ስለዚህ እነዚህን 5 ነጥቦች በደንብ ከተረዳችሁ የዩቲዩብ አልጎሪዝም ተረዳችሁ ማለት ነው። የዩቲዩብ አልጎሪዝም ተረዳችሁ ማለት ደግሞ ቪዲዮዎቻችሁን እንዴት መስራት እንዳለባችሁ፣ እንዴት ማቅረብ እንዳለባችሁ ትረዳላችሁ። ማድረግና ማድረግ የሌለባችሁ ነገሮች ትረዳላችሁ። እነዚህን ማወቅ ከፈለጋችሁ ቪዲዮውን ተከታተሉ። በመጀመሪያው ነጥብ እንጀምር። ጀመናይ በነገረኝ መረጃ መሰረት የዩቲዩብ አዲስ አንድ አሰራር ወይም ሲስተም ዘርግቷል። ያ ሲስተም ምንድን ነው? የእርካታ ማረጋገጫ መለኪያ የሚል ሲስተም አስቀምጧል። እሱም ረቂቅ አሰራር ነው ያለው። ምን መሰላችሁ? ከዚህ በፊት ዩቲዩብ እንደሚታወቀው የሚለካው ለብዙ ዓመታት እንግዲህ ዩቲዩብ ውስጥ የሚሰራው በሁለት ዋና ዋና ነጥቦች ናቸው። አንደኛው የቆይታ ጊዜ የሚባል ነበረ። ታስታውሱ እንደሆነ ያው ሪቴንሽን ታይም ይባላል። አንድ ሰው ቪዲዮን ለረጅም ጊዜ በመመልከቱ ያንን ቪዲዮ ጥሩ ነው ብሎ አልጎሪዝሙ ይረዳና ሌላ ሰዎች እንዲታይ ይገፋዋል። በሁለተኛ ደግሞ CTR የሚባል አለ፣ ወይም ደግሞ ክሊክ ትሩ ሬት የሚባለው። ስለዚህ አንድ ሰው ቪዲዮዎቻቸውን ክሊክ ባደረገ ቁጥር ያንን ክሊክ ይቆጠርና ይሰላና በመቶኛ ይቀመጣል። ከዛን ከፍ ባለ ቁጥር ከ5 በላይ 5%፣ 7%፣ 6% ባለ ቁጥር ወይም 10% ከደረሰ ደግሞ በጣም ለሰዎች ፑሽ ያደርግ ነበረ። በአሁኑ ሰዓት ግን የዩቲዩብ አልጎሪዝም ተቀይሯል። እነዚህን ብቻ ትኩረት አያደርግም። በጥቂቱ ሊያደርግ ይችላል፣ ግን አብዛኛው ትኩረት የሚያደርገው የሰዎች የእርካታ ሁኔታን ይመለከታል። አንድ ሰው እናንተን ቪዲዮ ሲመለከት ይረካል ወይስ አይረካም? ይህን ጥያቄ እንዴት ይጠይቃል? ወይም ደግሞ ይህን መረጃ እንዴት ሊያገኝ ይችላል? እንዳልኳችሁ ረቂቅ ሲስተም ስለሆነ አንደኛ በተመልካቹ ባህሪ ይመለከታል። ተመልካቹ የእይታ ሁኔታውን እንዴት ይመስላል፣ ዩቲዩብ ውስጥ በገባበት ጊዜ እስኪወጣ ድረስ ያለውን ጥናት ያደርጋል በራሱ ሲስተሙ ማለት ነው። በተጨማሪ ደግሞ ከ100 ሺዎች በላይ የዳሰሳ ጥናት ያደርጋል። ዳሰሳ ጥናቱ ምን በተመለከተ ነው? ብዙ ሰዎች አንድ ቪዲዮ ከተመለከቱ በኋላ ይህን ቪዲዮ የፈለጋችሁትን አይነት ቪዲዮ ነበረ ወይ ብሎ ሊጠይቅ ይችላል። ያኔ ተመልካቹ የሰጠውን ምላሽ ያንን ምላሽ ይዞ ወደ ቋት ውስጥ ያስገባውና ብዙ ሀሳቦችን የተሰበሰቡበት ስለዚህ ቪዲዮ የመጣውን ሀሳብ በደረጃ ይቀመጣል። ከ1 እስከ 5 ልክ እንደዚህ የእርካታ ደረጃ ከ1 እስከ 5 ብሎ ይለይና ከዛ በኋላ ቪዲዮን እርካታን ይጨምራል። የተመልካቾች እርካታ የጨመረ ነው ብሎ ካመነ ሲስተሙ ምን ያደርጋል ማለት ነው? የእናንተን ቪዲዮ ፑሽ ያደርጋል። ስለዚህ እናንተ ትኩረታችሁ እንደ ድሮ እንደምናውቀው ጊዜ ብቻ አንድ ሰው ቪዲዮዎቹ ገብቶ የረጅም ጊዜ መመልከቱን ብቻ ሳይሆን ወይም ክሊክ ትሩ ሬቱን ብቻ መመልከት ሳይሆን የአንድ ተመልካች እውነትም ቪዲዮውን ሲመለከት የፈለገውን መረጃ፣ የፈለገውን እውቀት፣ የፈለገውን ጥቅም አግኝቶ ደስተኛ ሆኖ እንዲወጣ መስራት አለባችሁ ቪዲዮዎቻችሁ ማለት ነው። ይሄ የመጀመሪያው የአልጎሪዝሙ ነጥብ ብሎ ያስረዳኝ ጀመናይ ማለት ነው። ሁለተኛው ነጥብ አሁንም አዲሱ ስርዓት ውስጥ የተካተተው የ30 ሰከንድ የሚጠበቀውና የሚገኘው ያለው ልዩነት የሚመዝን የሚለካ ሲስተም አካቷል። ምን ማለት ነው? ድሮ እኛ የምናውቀው አንድ ሰው ቪዲዮን ሲከፍት ወዲያውኑ ምንድነው የሚያገኘው? መጀመሪያ የሚያገኘው መረጃ ያንን ቪዲዮ እንዲያይ ወይም ደግሞ እንዲያያይ ያደርጋል አይደለ? ከዛ በኋላ ዋናው ፖይንቱ እሱ አልነበረም። ብቻ ምናልባት አንድ ሰው ሁለት ሰው እነዚህ ነገር ሊያጋጥም ይችላል። ከዛ በላይ ደግሞ የመጡ ሰዎች ሊመለከቱ ይችላሉ ቪዲዮ። በአሁኑ ሰዓት ግን ዩቲዩብ የሚያደርገው ምንድን ነው? እያንዳንዱ ሰው ክሊክ ባደረገው ቁጥርና በገባ በመጀመሪያዎቹ 30 ሰከንዶች ድሮፕ የሚያደርግ ከሆነ ወይም ደግሞ ቪዲዮን የማየት ሂደቱን አቋርጦ ወይም ቪዲዮ ለቆ የሚወጣ ከሆነ ይሄ ምልክት ያሳያል። ምን ምልክት ያሳያል? ቪዲዮዎቻችሁ ወይም ደግሞ የተናገራችሁት በስዕሉ ላይ በምስሉ ላይ ያስቀመጣችሁት በታይትሉ ላይ ያስቀመጣችሁት ነገር እንደማይመሳሰል ወይም ደግሞ ቀጥታ ወደ ጉዳዩ አለመግባታችሁ
ስለዚህ ምንድነው ይሄ የሚፈጥረው? ቦሪንግ ወይም ደግሞ አሰልቺ የሆነ ይዘት እንዳቀረባችሁ ያመለክታል። አንድ ሰው በ30 ሰከንድ ውስጥ ቀጥ ብሎ ካልሄደ ቪዲዮ በመጀመሪያው 30 ሰከንድ ውስጥ ወዲያውኑ ድሮፕ የሚያደርግ ከሆነ ይሄ ትልቅ መልእክት ይልካል ለዩቲዩብ ማለት ነው። ዩቲዩብ አልጎሪዝሙ ደግሞ ይሄን ከተረዳ ምን ያደርጋል ማለት ነው? ያን ቪዲዮ አሰልቺ ነው፣ ወደ ጉዳዩ አይገባም፣ ስለዚህ ፑሽ አናደርገውም ብሎ ሲስተሙ ወይም አልጎሪዝሙ ያቋርጣል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ምንድን ነው? ብዙ ሰዎች እንደገቡ ዩቲዩብ ላይ ወይም ቪዲዮ ሲሰሩ የሰላምታ ስምን መጥቀስ ምን እንደሚደረግ ይሄ ሰብስክራይብ ማድረግ አለ ማድረግ የሚለውን ሐሳብ ትታችሁ በ30 ሰከንድ ውስጥ ወዲያውኑ አንድን ሰው የፈለገውን ክሊክ ያደረገበትን ምክንያት፣ ቪዲዮ ተመለከተበትን ምክንያት፣ ታይትሉን ያነበበበት ምክንያት ወዲያውኑ መናገር አለባችሁ። ይሄን ነገር አቀርብላችኋለሁ ብላችሁ ወደ ጉዳዩ መግባት። ያን ምን ይሆናል? 30 ሰከንድ ካለፈ በኋላ ነው ሰውን ከተመልካች ከቀጠለ ከ30 ሰከንድ በኋላ ጥሩ አዝማሚያ አለው ብሎ የዩቲዩብ አልጎሪዝም አሁኑ ፑሽ ያደርገዋል ማለት ነው፣ ወይም ደግሞ ይገፋዋል። ለብዙ ተመልካቾች እንዲመለከቱት ይገፋዋል። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብ ጀሚናይ በነገረኝ መሰረት የዩቲዩብ አልጎሪዝም አዲስ አሰራር ደግሞ ድሮ በኒሽ ነበረ የሚደረገው። ኒሽ ማለት በአንድ ካታጎሪ ውስጥ ሰርታችሁ፣ ለምሳሌ በምግብ አሰራር ብቻ ከሆነ ምግብ አሰራር ብቻ ሰርታችሁ እንድትሄዱ የሚፈቅድ ብቻ ነበር፣ ወይም ደግሞ ይመዝናል በዛ መሰረት። በአሁኑ ሰዓት ግን የክላስተር የሚባል ሲስተም መዘርጋት ጀምሯል። ክላስተር ማለት ነው ምናልባት ተያያዥነት ያላቸው ሐሳቦች በተለያዩ ዙሪያ ወይም በተለያዩ ኢንዱስትሪ ወይም በተለያዩ ሙያዎች ላይ የተዋሃደ ኮንቴንት ወይም ይዘት የሚመሳሰል እስከሆነ ድረስ በዛው ዘርፍ ላይ መስራት ትችላላችሁ። ለምን? ኒሹን እንዳለ ሆኖ ወደ አንድ ሴክተር ውስጥ እንድትገቡ ወይም ደግሞ እንደ አንድ ክላስተር ውስጥ እንድትገቡ ይፈልጋል። ለምን? በአሁኑ ሰዓት ዩቲዩብ የሚያደርገው አልጎሪዝም የሚያደርገው ምንድን ነው? ልክ አንድ አዲስ ዩቲዩበር ቢጀምር ድሮ ረጅም ጊዜ ይፈጅበት ነበረ። በአሁኑ ሰዓት ግን ምን እያደረገ ነው? ዩቲዩብ አዲስ ዩቲዩበርም ቢሆን የቆየ ዩቲዩበርም ቢሆን ተመሳሳይ አይነት የፑሽ አሰጣጥ ወይም ደግሞ የመልቀቂያ አሰጣጥ ይሰጣል። ምን ያደርጋል መሰላችሁ? የመጀመሪያዎቹ 100 ሰዎች ላይ ቪዲዮን እንዲለቀቅ ያደርጋል። በተለይ ለአዲስ ሰዎች ገና ያልታወቁ ከሆነ ምን ይዘት እንዳላቸው አያውቅም አልጎሪዝሙ። ስለዚህ የምትሰሩት ይዘት ምን እንደሆነ ስለማያውቅ መጀመሪያ 100 ሰዎች ላይ ቴስት ያደርጋል። ቴስት ባደረገው ቁጥር የትኛውን ሰው የሚመለከተውን ካወቀ በኋላ ስለዚህ ያንን ሰው የሚፈልገው ነገር ያውቃል። ያንን ቪዲዮ ምናልባት ከዩቲዩብ ኮንተንት የምትሰሩ ከሆነ ከዩቲዩብ ጋር በተገናኘ ስለዚህ አንተ ተመልካች ዩቲዩብ ኮንተንት ይፈልጋል ብሎ ስለዚህ ይሄ ኮንተንት የዩቲዩብ ኮንተንት ነው ብሎ ያስብና በሚቀጥለው ጊዜ ቪዲዮ ስትለቁ አሁንም ለ100 ሰዎች እንዲሁ ለዳሰሳ እንደሚባል ለዩቲዩብ የሚመለከቱ ወይም ዩቲዩብ ቪዲዮዎችን የሚመለከቱ ሰዎች ፑሽ ያደርጋል አሁንም ማለት ነው። እንዲህ እያለ በመሃል እናንተ ሌላ ቪዲዮ ከዩቲዩብ ጋር በተገናኘ ወይም ደግሞ ከሶሻል ሚዲያ ጋር በተገናኘ ቪዲዮ ብትሰሩ አሁንም ወደዛ ክላስተር ውስጥ እንከታችኋል ማለት ነው። ያኔ ምን ሆነ? ለዩቲዩብ ስራውን አቀለላችሁለት። ግን ከኒሻችሁን አትውጡ ወይም ደግሞ ከክላስተሩ አትውጡ። በጣም ከራቀ ለምሳሌ የምግብ አሰራር ብላችሁ ከዛ በኋላ ቭሎግ የሚሰሩ ከሆነ ይጋጫል ከሐሳቡ ጋር ማለት ነው። ከምግብ አሰራር ጋር ከሆነ ግን ምናልባት የምግብ አሰራር ሊሆን ይችላል፣ የምግብ አይነቶች ግዢ ምን እንደሚሆን ይችላል። ሌላም ደግሞ ከምግብ ጋር በተገናኘ አንድ ክላስተር ውስጥ ቢሆን የተሻለ ይሆናል። ከዛ ሴክተሩ ከወጣ ወይም ከክላስተሩ ከወጣ አልጎሪዝሙ ግራ እያጋባችሁት ስለምትሄዱ ምን ያደርጋል ማለት ነው? ግራ እያጋባ ቴስት የት ማድረግ እንዳለበት ያቆምና ልክ በሌላ ጊዜ በተሻለ ቪዲዮ ስትመጡ ነው ድጋሚ ቴስት የሚያደርገው ማለት ነው ከተወሰነ ጊዜ በኋላ። ስለዚህ ይህን ነገር እንዳያጋጥማችሁ በራሳችሁ ክላስተር ውስጥ ከሙያው ጋር በሚገናኙ ሀሳቦች ጋር መስራት ትችላላችሁ። አይዲያ እንኳን ቢያጥራችሁ ያኔም ሰፊ አይዲያ ማግኘት ትችሉበታላችሁ ይህንን አልጎሪዝም ሲስተም ማለት ነው። ይህንን አድርጋችሁ በደንብ ፑሽ ያደርግላችኋል። አራተኛው ጀሚናይ የነገረኝ ነጥብ ደግሞ በጣም ወሳኝና በደንብ ማዳመጥ ይኖርባችኋል። ይሄኛው ነጥብ ማለት ነው አዲሱ ወይም የተሻሻለው አልጎሪዝም የሴሽን ኮንትሪቢዩሽን ወይም ደግሞ የቆይታ ጊዜ በደንብ ሪዋርድ ያደርጋል። ምን ማለት ነው? እናንተ ቪዲዮቻችሁን ስትለቁ በቪዲዮቻችሁ አማካኝነት አንዱን ሰው የእናንተ ቪዲዮ አይቶ ተመልክቶ ከጨረሰ በኋላ በእናንተ ምክንያት
አይቶ ከዛ ምናልባት ዩቲዩብ ሪኮመንድ ያደረገው ቪዲዮ ሌላ ቪዲዮ አለ የእናንተ ላይሆን ይችላል። ቢሆንም ችግር የለውም። ዋናው ፖይንት ምንድነው የእናንተን ቪዲዮ ካየ በኋላና ሌላ ቪዲዮ ተመልክቶ 2 ወይም 3 ቪዲዮዎች መጀመሪያ ግን ዩቲዩብ ሲከፍት የእናንተን ቪዲዮ አይቶ ከዛም በእናንተ ቪዲዮ ከጨረሰ በኋላ ሌላ ቪዲዮዎችን መመልከት ከቻለ ያን ምን ያደርጋል? የእናንተን ዩቲዩብ አንድን ሰው ዩቲዩብ ውስጥ እንዲቆይ ያደርጋል ይሄ ቪዲዮ ብሎ ስለሚያስብ፣ ስለዚህ የቆይታን ጊዜ ከፍ ያደርግልናል ብሎ ይሸልማቸዋል ዩቲዩብ አልጎሪትሙ ማለት ነው። ያንን የእናንተን ቪዲዮ ሁልጊዜ ፑሽ ያደርገዋል። ለምን? የሰውን ባህሪ ያጠና ስለሆነ በእናንተ ቪዲዮ ሌላ ቪዲዮ መመልከቱን፣ ሶስተኛ ቪዲዮ መመልከቱን ከተረጋገጠ ምን ያደርጋል? ፑሽ ያደርጋል። ስለዚህ እናንተን ቪዲዮ በደንብ ኢንትረስቲንግ የሆነ አዝናኝ የሆነ ወይም ደግሞ መረጃም ሰጪ ከሆነ መረጃውን በደንብ በተዋቀረ መልኩ አካፍላችሁ ለሚቀጥለው ቪዲዮ እንዴት ነው ማዘጋጀት እንዲጓጓ ማድረግ የሚችሉት። የራሳቸው ቪዲዮም ቢሆንም እሰየው፣ ከሌለ ሌላ ቪዲዮ እንዲመለከት እናንተ የምታቀርቡትን ይዘት በጣም ጥሩ መሆን አለበት ማለት ነው። ለምን? በአሁኑ ሰዓት ቴክኖሎጂው እየረቀቀ ነው የሚመጣው። በደንብ ቴስት እያደረገ ነው የሚሄደው ሲስተሙ። ስለዚህ ዝም ብሎ ይሄ ቦሪንግ ወይም ደግሞ አሰልች የሆነ ይዘት ይዛችሁ ረጅም እና ወደ ነጥቡ የማይገባ ሀሳብ ይዛችሁ ከመጣችሁ ሲስተሙ ራሱ ወይም አልጎሪትሙ ራሱ አያግዛችሁም። ስለዚህ ይህን መሸሽ ይኖርባችኋል ማለት ነው። ወደ 5ኛውና የመጨረሻው ነጥብ ደርሰናል። የመጨረሻው ነጥብ የነዚህን ሁሉም በጣም ወሳኝና ጠንካራ የሚባል የመቆጣጠር ስርዓት ዘርግቷል ዩቲዩብ። በአሁኑ ሰዓት የኤአይ አስተዋጽኦ በደንብ አስቀምጧል። ድሮ አንድን ቴስት ለማድረግ ቪዲዮዎችን ምን ያደርጉ ነበረ? ብዙ ሰዎችን ታች ሪቪው የሚያደርጉ ሰዎች ነበሩ በዩቲዩብ ውስጥ የሚሰሩ። ግን ስራቸው በቃ ሪቪው የማድረግ ነው። ቪዲዮውን ምን ይመስላል፣ ኮንተንቱ ምን ይመስላል፣ ተምኔሉ ምን ይመስላል የሚለው ነገር ሁሉም ቼክ ያደርጉ ነበረ። ከዛን ቫሉዌት ምንድነው ህግን የጣሰ ቪዲዮ ከሆነ ድሮፕ ያደርጉታል። አሁን ግን በአሁኑ ሰዓት ኤአይ እየተጠቀመ ምክንያቱም ጀሚናይ አንዱ የጉግል ምርት ነው ታውቃላችሁ። ስለዚህ ጀሚናይ ራሱ እዛው ሲስተም ውስጥ ተካቶ ምን ያደርጋል? የእናንተን ቪዲዮ የምታወሩትን ነገር በሙሉ ከድምፅ ወደ ቴክስት ይለውጠዋል። ኤአይ ራሱ ምን ያደርጋል? በጣም ብልሃቱ የእናንተን ሀሳብ የምታወሩት ነገር በሙሉ አዳምጦ ወደ ቴክስት ይለውጠዋል። ከዛን የተጻፈውን ቴክስት ከመጀመሪያ ካስቀመጣችሁት ተምኔልና መጀመሪያ ያስቀመጣችሁት ስዕልና ወይም ምስል ከዛን ከታይትላችሁ ጋር ቢያንስ እስከ 5 ደቂቃ ምናምን ይታገሳቸዋል። 5 ደቂቃ 6 ደቂቃ ሊሰማ ይችላል፣ ረጅም ቪዲዮ ከሆነ ማለት ነው። ያንን ያዳምጥና ከሐሳቡ ጋር መጀመሪያ ካስቀመጣችሁት ታይትል እና ካስቀመጣችሁት ስዕል ጋር የሚፈልጉትን ሐሳብ የሚመሳሰል ነው ወይ የሚገናኝ ነው ወይ እውነትም እዛ የተናገራችሁትን ነገርና እዚህ የምታወሩት ነገር የሚመሳሰል ነው ወይ? ለምሳሌ አንድ ሰው ስለ ዩቲዩብ ብሎ አንድ አስገብቶ ከዛ በኋላ ስለ ቭሎግ ወይም ስለ ምግብ የሚያወራ ከሆነ ጭራሽ ከይዘቱ ጋር የማይገናኝ ከሆነ ያን ምን ያደርጋል? እችኛው ቴክስትና ከሐሳቡ ጋር ያለውን ያመዛዝነዋል። ካልተገናኘ ይሄ በጣም ትልቅ ውድቀት ነው የሚያጋጥማችሁ። ለምን? ኤአይ በአሁኑ ሰዓት እንዳልኳችሁ በደንብ አድርጎ እናንተ የምታደርጉት ነገር በሙሉ ያያል፣ ይመለከታል። ለዚህ ነው ብዙ አሁን የኤአይ ቻናሎች ድሮፕ የተደረጉ ነው ወይም ደግሞ የተዘጉ ነው ቻናሎቹ። ለምን? እንደ ኤአይ ስላፕ ይባላል። በቃ በጣም በብዛት የተሰራና ኤአይን ቴስት እያደረገ ይሄ ነገር ትክክል አይደለም ድሮፕ አድርጎ ይዘጋዋል ማለት ነው። የእናንተንም ከሐሳባችሁ ጋር የማይገናኝ ከሆነ ቴስት እያደረጋል ኤአይ በደንብ ቼክ ያደርጋል። ስለዚህ የምታወሩት ነገር ከተናገራችሁት ወይም ፕሮሚስ የገባችሁትን ነገር መፈጸም እንዳለባችሁ ያስጠነቅቃል ማለት ነው። እነዚህን 5 ነጥቦች በደንብ ከተገበራችሁና በደንብ ካሄዳችሁበት ጥሩ ለውጥና ዩቲዩብ በአንዴ ሪኮግናይዝ አድርጓችሁ ለረጅም ጊዜ የምታተርፉበትና ለብዙ ሰዎች ፑሽ ያደርጋችኋል ወይም ደግሞ እንድትታዩ ያደርጋል። ይህን ቪዲዮ ከጠቀማችሁ ለሌሎች አጋሩ። የእናንተንም ላይክ ያስፈልገናል። ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። 1.5 ሚሊዮን ተከታይ ያገኘሁበትን መንገድ ማወቅ ከፈለጋችሁ ይህንን ቪዲዮ መመልከት ትችላላችሁ። በሚቀጥለው ቪዲዮ እንዲሁ ጠቃሚ መረጃ የሚሰጣችሁ ቪዲዮ ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።